ማቴዎስ ምዕራፍ 7 ቁጥር 7 ላይ ያለውን ሐሳብ ዋቢ አድርገን ወስደን በዛ ላይ ዘርዘር ያሉ ሐሳቦችን እንመለከታለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ በሩም ይከፈትላችኋል። የሚለምን ሁሉ ይሰጠዋል፣ የሚፈልገኝም ያገኛል፣ ለሚያንኳኳም በሩ ይከፈትለታል። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠባት አለ? ወይም ዓሣ ቢለምነው እባብ የሚሰጥ ይኖራልን? ታዲያ እናንተ ክፎች ሆናችሁ ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁማ ለሚለምኑት መልካም ስጦታን መስጠት እንዴት አብልጦ አያውቅም? ለልጆች እንዲያደርጉላችሁ የምትፈልጉትን ነገር እናንተም አድርጉላቸው። ኦሪትም ነቢያትም በዚህ ተቃለላሉ። አሁን በደንብ እንድትሰሙ ይፈልጋሉ። ይኸውላችሁ ነው ሰናት እኔ አዲሱ መደበኛ ትርጉም ነው ያዝኩት መጽሐፍ ቅዱስ። እዚህ ጋር አንድ ቃል ታገኛላችሁ፣ ለምኑ ይሰጣችኋል። ምንድነው የሚለው? ለምኑ ነው የሚለው። ለምኑ የሚለው ቃል ግን በቀደሙ ትርጉሞች ላይ ቃሉ ምን ሆኖ እናገኛለን መሰላችሁ? ጠይቁ ሆኖ እናገኛለን። ጠይቁ ነው የሚለው። ጠይቁ የሚለው ቃል የእግዚአብሔር ልጆችን ስልጣን የሚያሳይ ነው። የኔና የእናንተን ስልጣን የሚያሳይ ቃል። አባታችንን አንለምነውም፣ እንጠይቀዋለን። ጠይቀን ነው የምንቀበለው። እንጠይቃለን፣ አምላካችን ደግሞ ለእኛ ይሰጠናል። ለምን? እኛ በክርስቶስ ኢየሱስ የእግዚአብሔር ልጆች ስለሆነ። በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች መሆን ከእግዚአብሔር እጅ ላይ የምንፈልገውን ነገር ጠይቀን እንድንቀበል አድርጎናል። ይህን ፕሪቪሌጅ ሰጥቶናል። ይህ ፕሪቪሌጅ አለ። ለምንድን ነው አዲሱ መደበኛ ትርጉም ላይ አማርኛው ለምኑ ያለበት ምክንያት? መጽሐፍ ቅዱስ ሲናገር ምን ይላል? ሳታቋርጡ ጸልዩ። ኮሚኒኬሽን ስለሆነ ከእግዚአብሔር ጋር ግንኙነት ስለሆነ የምንጸልየው ለልመና ብቻ ስላልሆነ ለምኑ የሚለው የምንጠይቀው ወይ ወደ እግዚአብሔር ፊት የምንቀርበው ለምነን ብቻ አይደለም። የሆነ ነገር ስለፈለግን ብቻ አይደለም። እኛ አምልኳችን ወደ ስጋ አባታችን ፊት የምንቀርበው ከእግሮቹ ስር ሄደን በርከክ ብለን ቁጭ የምንለው ትንሽ መቀመጫ አምጥተን ከሱ ጋር ቁጭ ብለን ወደ ሶፋው የምንደገፍበት ምክንያት ከአባታችን ሁሉ ጊዜ የሆነ ነገር ስለፈለግን አይደለም። ከእናታችን የሆነ ነገር ስለፈለግን አይደለም። በቃ መዓዛው ጠረኑን የአባታችን መዓዛው ጠረኑ ደስ ስለሚለን፣ ስለዚህ ምንድነው ከአባታችን ጋር መሆን ደስ ስለሚለን። አሁን እግዚአብሔር እያለ ያለው ምንድነው? ኢየሱስ ክርስቶስ በዚህ ቦታ ላይ እየተናገረ ያለው ለምኑ ማለት ሁል ጊዜ ወደ እኔ ቅረቡ። ያም ደግሞ ለእናንተ ምንድነው? አምልኳችሁ ነው። አምልኳችሁ ነው። እኔም እንደ አባት ልጆቼን አጠገቤ ሳገኛቸው ደስ ይለኛል። አጠገብ ማግኘት ማለት በጸሎት ነው። ከእግዚአብሔር ጋር ግንኙነት የምናደርገው ከክርስቶስ ኢየሱስ ጋር ከመንፈስ ቅዱስ ጋር ግንኙነት የምናደርግበት መንገድ ምንድነው? ጸሎት ነው። አመሰገንም፣ ጠየቅነውም፣ ለመድነውም፣ ምንም አደረግን፣ ምልጃ ጸሎትም ይዘን ቀርበን በአምልኮ መንፈስ ሆነን ከእግዚአብሔር ጋር ግንኙነት እያደረግን ነው። አሁን ይሄንን ለመግለጽ ነው ይሄ ቃል የገባው። ለምኑ ይሰጣቸዋል። ይከለከላል ይላል? አይከለከልም። ለምኑ ይሰጣቸዋል። ይሄ ቃል አሁን ክርስቶስ ኢየሱስ የተራራውን ስብከት በሚሰብክበት ጊዜ በሚያስተምርበት ጊዜ እነኝን ቃላቶች የሚጠቀምበት ምክንያት ፕሪቪሌጃችን እንዲሆን እየነገራል። ክርስቶስ ሊሄድ ነው፣ ሊያድርግ ነው፣ መንፈስ ቅዱስ ደግሞ ሊመጣ ነው። ከዛ በኋላ እንዴት እንደሚኖሩ እየነገራቸው ነው ለሐዋርያት። እኔና እናንተ እንዴት እንደምንኖር እየነገረ ነው። በምድር ላይ በምንመላለስበት ጊዜ እንደማን እንድንኖር? እንደ እግዚአብሔር ልጅ እንድንኖር፣ እንደ እግዚአብሔር ልጅ ጠይቀን መቀበል እንድንችል ይህንን እያሳየን ነው ያለው። ማቴዎስ 7 በዚህ ፕሪቪሌጅ የተሞላ ነው። የህይወታችሁ ፕሪንሲፕል መሆን ያለበት መርሳት ሁሉ ጊዜ የሌለባችሁ ነገር መብታችሁ እንደሆነ ማወቅ ያለባችሁ ነገር ይሄ። ለምኑ ይሰጣችኋል። ለምኑ ይሰጣችኋል። ፈልጉ ታገኛላችሁ። የሚፈልግ ሁሉ ያገኛል። የሚያንኳኳስ ሁሉ ይከፈትለታል። እግዚአብሔርን ደጅ አንኳኩታችሁ ለእናንተ የማይከፈትበት ምንም አይነት ምክንያት የለም። ፊቱን ፈልገን እግዚአብሔር የማናገኝበት ምክንያት ምንም የለም። ጠይቀን የማንቀበልበት ምንም አይነት ምክንያት የለም። ስለዚህ ጠይቁ፣ ለምኑ፣ ትቀበላላችሁ። ፊቱን ፈልጉ፣ ታገኛላችሁ። ደጁን አንኳኩ፣ ይከፈትላችኋል። ለምን? የንጉሥ ልጅ ናቸው። የንጉሥ ልጅነት ነው ያለን። የእግዚአብሔር ልጆች ነን። ከክርስቶስ ኢየሱስ ጋር ወራሾች ነን። በስራችን ሳይሆን በክርስቶስ ኢየሱስ የጸደቅን ነን። ክርስቶስ ስለኛ ጻድቁ የእግዚአብሔር እንከን የሌለበት በግ ስለኛ ኃጢአት ሆኖ በመስቀል ላይ ተሰቅሎ እኛ ደግሞ የእግዚአብሔር ጽድቅ ሆነናል። በማን? በክርስቶስ ኢየሱስ። ስለዚህ የእግዚአብሔር ልጆች ነን እና የምንጠይቀው ሁሉ ይሰጠናል። ለጥቅማችን ከሆነ ለጥቅማችን መሆኑን የሚያውቀው እግዚአብሔር እንጂ እኛ አይደለንም። አባት አለን፣ ዲቃላ አይደለንም። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ ዲቃላ አይደላችሁም ይላል። ለምን? እንዳሻችሁ መሆን አትችሉም። እንደፈለጋችሁ ልትሆኑ አትችሉም። እንደፈለጋችሁ ልትንፈራገጡ አትችሉም።
ሁሉንም ነገር ማግበስበስ አትችሉም። እናንተ ምንድናችሁ? ጨዋ ናችሁ። ጨዋ ያሳደጋችሁ ናችሁ። እግዚአብሔር ያሳደጋችሁ የእግዚአብሔር ልጆች ናችሁ። አንድ ጊዜ በክርስቶስ ኢየሱስ እኔ ምን አድርጋችኋለሁ? ልጆች ያድርጋችኋል። ስለዚህ ምንድን ነኝ? አባታችሁ ነኝ። አባታችሁ ከሆንኩኝ ደግሞ የሚጠቅማችሁን እሰጣችኋለሁ፣ የማይጠቅማችሁንስ አልሰጣችሁም። የሚረባችሁን እሰጣችኋለሁ፣ የማይረባችሁን አልሰጣችሁም። በዚህ ምክንያት ነው ብዙ ሰዎች ብዙ ጊዜ ጠይቄ ጸሎት አልተመለሰልኝም ይላሉ። ወይ ጸሎቱ ግን ከእግዚአብሔር ሐሳብ ጋር የተስማማ ነው ወይ? እግዚአብሔር የተስማማበትን ነው የምንፈልገው? የራሳችንን ሐሳብ ነው የምንፈልገው? እግዚአብሔር የሚፈልገው አባት ስለሆነ መልካም የሆነውን ነገር መስጠት፣ መልካም ካልሆነስ አይሰጥም፣ መከልከል። አባት ነው። የለመነውን ሁሉ የማይሰጥበት ምክንያት ብዙ ጊዜ ጠይቀን ያልተመለሱ ጥያቄዎቻችን የእግዚአብሔርን ይሁንታ ያላገኙ ጥያቄዎች ናቸው። ያም ደግሞ ለምንድን ነው? ለጥቅማችን። እግዚአብሔር የሚከለክለውም ለራሳችን ጥቅም፣ አባት ስለሆነ ወዳጃችን ስለሆነ የምንፈልገውን የጠየቅነውን ሁሉ የሚሰጠን አምላክ አይደለም። ክብር ለእግዚአብሔር። ስልጣን ተሰጥቶናል። ስልጣን ተሰጥቶናል። አሁን አንዳንድ ጊዜ ምሳሌዎችን ክርስቶስ ኢየሱስ እዚህ ጋር ይጠቅሳቸዋል። አንዳንድ ምሳሌዎችንም እንመለከታለን ደጋግመን። እግዚአብሔር አባት ነው፣ ይሰጣል። የምንጠይቀውን ሁሉ በክርስቶስ ኢየሱስ የምንለምነውን ሁሉ ይሰጠናል። ታዲያ የማይሰጥበት ምክንያት ምንድን ነው ስንል ግን ያ የለመነውን ነገር ሁሉ ቢሰጠን ለእኛ የማይጠቅም ስለሆነ እና ይሄንን በምሳሌ ያስረዳል። ክርስቶስ ኢየሱስ በምሳሌ ማስረዳት ይወዳል። እናም ዝቅ ብሎ እንደዚህ ነው የሚለው፣ ከእናንተ መካከል አለ ከተሰበሰቡ ሰዎች መካከል ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለን አለ። ከእናንተ መካከል እስቲ አሁን ይኸውላችሁ እግዚአብሔር ራሱን ወደኛ ደረጃ ዝቅ አድርጎ ማወዳደር ነው ስላልገባን ያወዳደረን ስላልገባን። ሰውና እግዚአብሔር ይወዳደራል እንዴ? አይወዳደርም። አምላክና ሰው ይወዳደራል እንዴ? አይወዳደርም። ሰሪና ተሰሪ ይወዳደራል እንዴ? አይወዳደርም። እግዚአብሔር ግን ስላልተረዳ ነው የእግዚአብሔር ሚስጥር ስላልተገለጠልን ክርስቶስ ኢየሱስ የእግዚአብሔርን ሚስጥር ሊገልጥ ፈለገ። ሰውና አምላክ እንደማይወዳደር እያወቀ ለማወዳደር ፈለገ እና ክርስቶስ ኢየሱስ እንደዚህ አለ፣ ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለን አለ። ሰዎቹ ምን ያሉ ይመስላችኋል? አለ በፍጹም እንደ ለልጄ እንዴ ምን ሆነሃል? ለልጄ ለገዛ ለኔ ልጅ ከአብራኬ ላወጣው ከማፀኔ ላወጣው እንዴ ነው የሚለው ማለት እንዴት? እውነት ነው። ለልጁ ዳቦ ለለመነው ልጅ ድንጋይ የሚሰጥ አባት የለም። ልጁ አሳ ቢለምነው ደግሞ እባብ የሚሰጠው የለም። ለገዛ ልጁ መልካም ነገር እንጂ መጥፎ ነገር የሚያደርግለት የለም። በነገራችን ላይ ብዙ ወላጆች ለልጆቻቸው እንኳን የሚችሉትን ነገር የማይችሉትን ነገር ተበድረው ተለክተው ሲያደርጉላቸው እንመለከታለን። የሌላቸው ሰዎች ልጃችን ጠየቅ፣ ልጄ እንደዚህ ብሎ አስቸግሮኝ ይሄን ጠይቆኝ፣ ይሄን መጽሐፍ ግዛልኝ ብሎኝ፣ ይሄን ጫማ ግዛልኝ ብሎኝ፣ ይሄን ደብተር ግዛልኝ ብሎኝ፣ ይሄን ኮፍያ ግዛልኝ ብሎኝ፣ ይሄን መጫወቻ ግዛልኝ ብሎኝ በጣም ብዙ ምክንያቶችን አንስተው የሌላቸው ሰዎች ግን ከጉልበታቸው ላይ ሲያደርጉ እንመለከታለን። እና ክርስቶስ ኢየሱስ ይህን ምሳሌ ከነገራችሁ በኋላ ልንገራችሁ፣ አሁን ስሙኝ በሉ፣ ልንገራችሁ፣ ስሙኝ፣ እስቲ ስሙኝ፣ ልንገራችሁ። እናንተ ሰዎች ሆናችሁ፣ እናንተ ክፎች ሆናችሁ ይሄንን ማድረግ ካወቃችሁበት፣ ለልጆቻችሁ መልካም ነገርን ማድረግ ካወቃችሁበት፣ እኔ እንዴት የሰማይ አምላክ ሆኜ እናንተን በእጄ የሰራኋችሁ ሆኜ ለእናንተ መልካም ነገርን እናንተ ስትጠይቁኝ አላደርግላችሁም? እግዚአብሔር የሚለመነውን ነገር የሚጠየቀውን ነገር አይሰጥም ብላችሁ ለምን ተጠራጠራችሁ? ለምን ውስጣችሁ ሐሳብ ይገባል? የክርስቶስ ሐሳቡ ይሄ ነው። ክርስቶስ ብዙ ጊዜ ትምህርቶችን ሲያስተምር የሚያስተምረው ሰዎች በልባቸው ውስጥ የሚያስቡትን፣ እንደዚህ ከፍ ያለ ተራራ ማለት እንደዚህ ጉብታ ነው እና እንደዛ ላይ ቆሞ ነው፣ ህዝቡ ደግሞ ወደታች ተሰብስቦ ነው። ሰዎች የሚያስቡትን የልባቸውን ሐሳብ እያወቀ ነው የሚናገረው። ማለት የልባቸውን ሐሳብ በልባቸው ውስጥ ያለውን ጥርጣሬ ያይና ከዛ ምን ያደርጋል? ያስረዳቸዋል። መገለጥ ስላለው ማለት ልባቸውን እያየ ሐሳባቸውን ሊናገሩ ያልፈለጉትን አእምሯቸውን የሞላውን ሐሳብ ይመለከትና ከዛ ይናገራል። እነኚህ ሰዎች እግዚአብሔር ጥያቄ ነው ሁሉ ጊዜ አይመልስም የሚል ጥያቄ ያለባቸው፣ አይመልስም፣ እግዚአብሔር እኮ አይመልስም። እኔ አሁን ለምሳሌ አንዳንድ ሰዎች እዛው እየተነጋገሩ ነው መልስ ብዙ ጊዜ ጠይቄያለሁ። ለምሳሌ አልመለሰልኝ፣ እንደዚህ ብያለሁ፣ አልመለሰልኝም። ሌላም ተነስታ እንደዚህ እያለች ነው፣ እኔም ለልጅ ጠይቄያለሁ፣ አልመለሰልኝም። ብዙ ጥያቄዎች እዛ ሰዎች እርስ በርስ እየተነጋገሩ ነው። ክርስቶስ በጆሮ ሰምቶ ሳይሆን በመንፈሱ ግን እነኛን ሰዎች ስለሰማቸው ይሄንን ጥያቄ ሊፈታላቸው ፈለገ። እኔ እላቸዋለሁ አለ፣ ለምኑ ይሰጣችኋል፣ አንኳኩ
ይከፈትላችኋል። ፊቴን ፈልጉ ታገኙኛላችሁ። እናንተ የሰው ልጅ እጅግ ተንኮለኛ ነው ተብሎ ተጽፏል። ሰው ተንኮለኛ ነው፣ አስቸጋሪ ነው ተብሎ ተጽፏል። እናንተ መጥፎ ሆናችሁ ክፉ ሆናችሁ መልካም ነገርን ማድረግ ካወቃችሁበት የደግነት ሁሉ አባት፣ የመልካምነት ሁሉ አባት፣ የብርሃናት ሁሉ አባት እግዚአብሔር እንዴት ለልጆቹ ከእናንተ አብልጦ ማድረግ ይሳነዋል? እንዴት እግዚአብሔር ለልጆቹ ከዚህ የበለጠ ማድረግ አይሳነውም? ማሰብ ያለብን ነገር ነው። አውቃለሁ አንዳንድ ልቦች አሁንም እኔስ ብዙ ጊዜ ጠይቄ ነበር አልሆነልኝም የሚሉ ልቦች ይኖራል። እንጠይቃለን፣ ብዙ ጊዜ እንጠይቃለን። በእውነት ነው የምላችሁ፣ እርግጠኛ ሆኜ አድርገን ግን ልንገራችሁ፣ እግዚአብሔር የኔንና የእናንተን ጥያቄ ላለመመለስ ዳተኛ በፍጹም አይደለም። እግዚአብሔር ጥያቄዎቻችንን ላለመመለስ ዳተኛ አይደለም። ጥያቄዎቻችን የማይመለሱበት ምክንያት ከእግዚአብሔር ሐሳብ ጋር ስላልተስማሙ ብቻ። በቃ ለእኔና ለእናንተ የማይጠቅሙ ከሆኑ ወይም ደግሞ ጊዜያቸው አይደለም ይሆናል፣ ወይም ደግሞ እኛ አልተሰራንም ይሆናል፣ ወይም ደግሞ የተለያዩ ሌሎች ምክንያቶች ይኖራሉ። ጥቂት የማይባሉ ምክንያቶች ይኖራሉ። መልሱ ሲሰጠን መሸከም ይሳነን ሊሆን ይችላል። እኛ አልተሰራንም፣ ባልተሰራንበት ሰዓት ለመልስ ቢመጣ አይጠቅመንም ሊሆን ይችላል። ወይም ደግሞ እግዚአብሔር ከዛ የበለጠ ነገር አበንደንስ መስጠት ፈልጎ ሊሆን ይችላል። ጥቂት ነገር ጠይቀን እግዚአብሔር ደግሞ ብዙ ነገር ካዘጋጀ ከለከለን። ሰለሞን እኮ እንደዚህ እኮ ነው የሆነው። የጠየቀው ጥቂት ነገር ነው፣ በእግዚአብሔር ፊት ግን ሞገስ ያለው ነገር፣ እግዚአብሔር ግን የሚወደው ነገር። አይገርም? የእግዚአብሔርን ልብ ያስከፈተ ነገር ጠየቀ። ጥበብና ማስተዋልን ስለጠየቀ የጠየቀውን ብቻ ሳይሆን ያልጠየቀውንም ሰጠው። ለምን? በቃ ከሀሳቤ ጋር ተገናኝተሃል። እንደዚህ በቃ አንተ ከሀሳቤ ጋር ተገናኝተሃል። እግዚአብሔር ከሱ ሀሳብ ጋር እኛ ከተገናኘ፣ ከሱ ልመና ጋር ከተገናኘ፣ ከኛ ልመና ጋር እግዚአብሔር ሀሳብ አላይን ካደረገ እግዚአብሔር ነገሮቻችንን ይሰራቸዋል። ክብር ለእግዚአብሔር። አባታችን ነው። የማይጠቅመንን ለምንነውም ይከለክለናል። ደስ አይልም ታዲያ? የጸሎታችን መልስ እኮ ያጠፋን ነበር እኮ። እግዚአብሔር ሁሉንም ነገር አሳልፎ ሰጥቶን ቢሆን ኖሮ፣ የለመነውን ጥያቄ ሁሉ ሰጥቶን ቢሆን ኖሮ የጸሎታችን መልስ ራሱ እኮ እኛን ያጠፋን ነበር። በጸሎታችን መልስ እኮ ጠፍተን ልንሆን እንችል ነበር። እግዚአብሔር የሚከለክለን ግን ለጥቅማችን ነው። ክብር ለእግዚአብሔር ነው። በእውነት እንደዚህ አይነት ድንቅ አባት ነው ያለን፣ ድንቅ አምላክ ነው ያለን። የምንከተለው አባት፣ የምንከተለው ንጉሥ፣ የምንከተለው ጌታ መድኃኒታችን ያልነው እርሱ በእያንዳንዷ ነገራችን ላይ ጣልቃ የሚገባ እያንዳንዱ ነገር የሚመለከተው ፍጹም አባታችን ስለሆነ እግዚአብሔር እጅግ አድርገን እናመሰግናለን። ይሄ ነው የእግዚአብሔር አጀንዳ። ይሄ ነው የመጽሐፍ ቅዱስ ኮር ነገሩ ይሄ ነው። አጀንዳው የክርስቶስ ኢየሱስ አጀንዳው ይሄ ነው። የምንለምነውን ሁሉ ሊሰጠን አይደለም፣ በቃ ከሱ ጋር የተስማማውን ፈቃዱ የሆነውን ነገር ግን ለእኛ ሊሰጠን ነውና ያ ደግሞ እኛ መጠየቅ የልጅነት ስልጣን ሲሆን መከልከል ደግሞ የአባትነት ስልጣን። መጽሐፍ ቅዱስ ማቴዎስ ምዕራፍ 21 ቁጥር 22 ላይ እንደዚህ ይላል፣ እምነት ካላችሁ በጸሎት የምትለምኑትን ነገር ሁሉ ትቀበላላችሁ። እምነት ካላችሁ አድንቅ። ይሄንን መንፈስ ቅዱስ እየደጋገመ ነው። ባለፈው ሳምንትም ተናግሬያለሁ። ዕብራውያን ምዕራፍ 11 ቁጥር 6 ላይ እንደዚህ ነው የሚለው፣ ያለ እምነት እግዚአብሔርን ደስ ማሰኘት አትችልም። ማንም ሰው ያለ እምነት እግዚአብሔርን ደስ ማሰኘት አይችልም። ክርስቶስ ኢየሱስ ደግሞ ይህንን ነው የሚናገር። ያለ እምነት የምንቀበለው ነገር የለም። በእምነት የጠየቅነውን ነገር ሁሉ ግን እናደርጋለን፣ እንቀበላለን። እምነት ካለ ለደቀ መዛሙርቱ ኢየሱስ ክርስቶስ ሲነግራቸው ስለዛች ሾላ ዛፍ ነገራቸውና ክርስቶስ ኢየሱስ ሰልፍ ረገማት፣ ስመለስ ግን ደርቃ ጠበቀችው እና በዛ እጅግ ተደነቁ። ደቀ መዛሙርቱ ተደነቁ። እንዴ አሁን አይደል ቀደም እኮ ለምለም አልነበረች እንዴ? አሁን ስንመለስ ደርቃለች። እና ክርስቶስ ተገረመባቸው። ይሄ ነው እንደሚገርማችሁ። እምነት ካላችሁ በጸሎት የምትለምኑትን ነገር ሁሉ ትቀበላላችሁ። እሷን ተውና ይሄንን ተራራ ለተራራውን አሳይ፣ ይሄንን ተራራ ተነቅለ እዛ ሐይቅ ውስጥ ግባ ብትሉት ይገባላችኋል። እኛ ጋር ያለው ችግር ምንድን ነው? ጸሎት የሚጸልይ ሰው ራሱን ማየት አለበት። ችግሩ ምንድን ነው? እኔ ጋር ያለው አንድ ችግር ግን ይታየኛል። የሰው ልጆች ጋር ያለው ችግር፣ በምድር ላይ ያለው ትልቁ ችግር ምን እንደሆነ ታውቃላችሁ? የእምነት ችግር፣ ማመን ነው። እኛ ጋር ያለው ችግር አናምንም። ስንጠይቅ እንኳን ለመጠየቅ ፐርፐዝ ያክልም በቃ ዝም ብዬ ልጠይቅ ብለን ነው እንደምንቀበል አናምን። እንደምንቀበል ስለማናምን አንዳንዶቻችን የጸሎት መልስ ሲመጣ እንኳን መልሱ እንደማናውቀው ታውቃላችሁ።
ሲመለስ እንኳን አናውቅም። ለምን? እግዚአብሔር እንደሚመልስ መጀመሪያ ላይ እርግጠኛ ሳንሆን የጠየቅነው፣ አይሰጠንም ብለን የጠየቅነው። ይህንን በጣም ብዙ ጊዜ ዊትነስ አድርጌያለሁ።